ውድና የተከበራችሁ የአበሮስ ቲዩብ ተከታታዮቻችን ሰላምና ጤና ፍቅርና ደስታ ለእናንተ ይሁን እያልኩ የዛሬ ያሰብኩ ወደ ቪዲዮ አልፋለሁ። በርዕሱ ለመጥቀስ እንደሞከርኩት በጀርመን አዲስ ህጎች መምጣቱንና አዲስ መንግስት መመሰረቱን እንደሚታወቀው በዚህ አመት ላይ አዲስ መንግስት ተመሰርቷል እና ከአምስተኛው ወር ጀምሮ ሄር ሜርስ ቢሮአቸውን የሚወስዱት ይሆናል፣ የሚረከቡ ይሆናሉ። ይህንንም ተከትሎ ምን ህጎችን ለስደተኞች እንዳስቀመጡና ምን እንደተሻሻለ ይህንንም እስከ የምናየው ይሆናል። ነገሮች ሁሉ አልቀዋል። ብዙ ክርክር ላይ ነበሩ። ከምርጫ በኋላ ማን ከማን እንደሆነ ማን ምንን መያዝ እንዳለበት ሲከራከሩ ነበር። ይህንን ጨርሶ አሁን ወደ ዋናው ላይ ገብቶ እየሰሩ ይገኛሉ። ከአምስተኛ ወር ጀምሮ ሄር ሜርስ ለ4 ዓመት የሚያስተዳድሩ ይሆናል። ምናልባት አንዳንድ ነገር እንደ ሄር ሾልስ ካላጋጠመው በስተቀር። ስለዚህ እኔ ዛሬ ለእናንተ ይዤ የመጣሁት በጀርመን ላይ እኔ ተቀየራ ብዬ ምናልባት ተሻሻላ ብዬ ያሰብኩት ሳይሆን እነሱ የተፈራረሙትን ሄር ሜርስ ያለውን ለእናንተ አሰማችኋለሁ። ስለዚህ እናንተ በጥሞና ለመከታተል ሞክሩት። እኔም ፈጠን ብዬ ለመጨረስ እሞክራለሁ። በጀርመን ምን ህጎች ተቀየረ ከተባለው የስደተኛ የዜግነት የማግኛ ጊዜ 3 ዓመት እንዲሆን ባለፈው ዓመት ተስማምቶ ነበር። የዛሬው አድርጎና እንበል ያውኑ ምን አለ ከ5 ዓመት በኋላ 2 ዓመት በዛ ተጨምሯል ማለት ነው። ለዚህ ደግሞ ሚግራንዶ ያሉት ነገር አለ። ሚግራንዶ ምናልባት ጣበቃ ነው። እሱንም ብትሰሙ አንዳንድ ነገር ልትወጡ ትችላላችሁ። የጀርመን ዜግነት ለማግኘት ምን ያክል ዓመት መቆያት አለበት በሚለው በስ አድርገን እናልፋለን። ከተቀየረው ህጎች አንዱ እሱ ሲሆን ደግሞ እነማን ህብረት ፈጠሩ? በፊት ከነበረው አንድ ፓርቲ ብቻ ነው ወደዚህ የመጣው። ሄር ሾልስ የነበሩትን የኤስፒዲ ፓርቲ አሁን ጥምረት ፈጥሯል። ኤስፒዲ ሲኤስኡ እና ሲዲኡ ናቸው። ሲኤስኡ እና ሲዲኡ አንድ ዩኒየን ናቸው። እነሱም ስልጣን ተከፋፍለው አሉ። ኤስፒዲም ስልጣን ተከፋፍለው አሉ። ማን የትኛው ቢሮ ማን የምን ሚኒስተር ይሆናል የሚለውን ተፈራርመው ጨርሰዋል። ከዛ ከተቀየረው ህጎች አንዱና ዋነኛው ለኛ የሚሆን ከተሻሻለው ነገር ሽትሮም ተቀንሶልናል። ምን ያህል አልተነገረም። ሽትሮም ይቀንሳል። ከዛ ውጪ ሌላ የሚቀንስልን ነገር ሳይሆን የሚጨምርልን ነገር ገሪንግ ፉግግ ወደ ሚትለር ትንሽ ወይ መካከለኛ ገቢ ላላቸው ሽቶር ይቀንሳል። ሽቶር ሲቀንስ ደግሞ ደሞዛችን ትንሽ ይጨመራል። ይሄም ደግሞ አንድ ጉቴን ናክሬሽት ነው። ስለዚህ እነዚህን እስኪ Staatsbürgerschaftsrecht noch einmal ändern. Die sogenannte Turbo-Einbürgerung nach 3 Jahren wird nicht mehr stattfinden. Die Einbürgerung erst nach 5 Jahren. Staatsbürgerschaftsrecht noch einmal ändern. Die sogenannte Turbo-Einbürgerung nach 3 Jahren wird nicht mehr stattfinden. Es wird die frühestmögliche Einbürgerung erst nach 5